ሰላም ቤተሰብ እንዴት ናችሁ? ቺክን መችቡስ ልሰራ ነው። እዚህ ጋር እንትን እያደረግኩበት ነው። የቆርቆሮን ቂቤ ነው የጨመርኩበት። የቆርቆሮን ቂቤ በዘይትም መጠቀም ይቻላል፣ ግን እኔ ይሄኛው ጣዕሙ ቆንጆ ስለሆነ በዚህ ነው የምጠቀመው ብዙ ጊዜ ቺክን ምናምን ስሰራ። እና እዚህ ጋር እንትን ደረቁ ሎሚ ወረቃና እንትን ያደረኩት ቀረፋና ቅርንፉድ ነው ያደረኩበት። በጋለው ላይ ነው የጨመርኩት። ከዛም ያው ሽንኩርት ፈጭቼ አዘጋጅቼ ነበር። ሽንኩርት ጨመርኩት። ከዛም ይሄ ጠበስ ብሎ ብራውን እስከሚሆን ድረስ መጥበስ አለብን፣ ጣዕሙን እንዲወጣ ማለት ነው። ያው ብራውን ሆኗል። እዚህ ጋር ሲሆን ነጭ ሽንኩርት የጨመርኩት እዚህ ጋር ነጭ ሽንኩርት ጨመርኩበት። ነጭ ሽንኩርቱንም ትንሽ አበሰልኩትና እዚህ ጋር ቅመም ነው ያደረኩት። ቅመም ያው ሁል ጊዜ እንደምለው የራሳችን ያጣፍጥልናል ብለን የምናስበውን ቅመም መጠቀም እንችላለን ማለት ነው። እኔ ግን የተጠቀምኩት ኩዝበራ፣ ከሞን፣ ፍልፍል አስወጥ የተጠቀምኩትና ማጂ እርድ ትንሽ ተጠቅሜ ያለሁኝ ማለት ነው። ቅመሙ ከተዋህደ በኋላ ዶሮን ጨመርኩኝ። ከዛ እዚህ ጋር ጨው እየጨመርኩኝ ነው እና ትንሽ አንድ 15 ደቂቃ አብስየዋለሁ። ገልበጥ አድርጌዋለሁ። ስጋ ቆንጆ ሆኗል ማለት ነው። እዩት፣ እንዲሁ ራሱ ቢበላ ምርጥ ነው። ይሄ በቃ ቆንጆ ሆኗል። እዚህ ጋር ውሃ አዘጋጅቻለሁ። ውሃን የከለስኩበት ውሃ ከለስኩት እዚህ ጋር ማለት ነው። ዘለል አርጌ ለሩዙ እንዲበቃ፣ ሩዜ ብዙ ስለሆነ ለሩዜ ነው። እዚህ ጋር ፈልቷል። እዚህ ጋር ተንተክትኮ ወጥቷል። እዚህ ጋር ትልቁ ይሄ ጅሉ ቃሪያና ፊልፊል ነው ያረኩበት። ከዛን ሩዜን ጨመርኩ ማለት ነው። አጥቤ ለአንድ ሰዓት አዘጋጅቼው ዘፍዝፌ አዘጋጅቼው ነበር ሩዙ። እዚህ ጋር እንደዚህ አድርጌዋለሁ ማለት ነው። ሩዜን ጨመርኩ እዚህ ጋር እና ውዶቼ ይሄው እዚህ ጋር እንደዚህ በስሎ ተዘጋጅቶ ወጥቷል ማለት ነው። ይሄው እዚህ ጋር እንደዚህ ቆንጆ ፍርፍር ያለ ሩዝ ሆኖ በስሎ ተዘጋጅቶ ወጥቷል። ቆንጆ ሆኗል። እዚህ ጋር ያው አዘጋጅቼዋለሁ። እዚህ ጋር ሙቸባሊ አውጥቼዋለሁ እና እንደዚህ በዚህ በሚያምር መልኩ ጨርሻለሁ። እና ቪዲዮን ስትጀምሩ ላይክ በማድረግ ኮሜንት በመስጠት ሰብስክራይብ በማድረግ ጀምሮላችኋለሁ። ስለተከታተላችሁኝ አመሰግናለሁ። ኮሜንት መስጠት እንዳትረሱ። አመሰግናለሁ።